ሰላም ውድ የቻናልሽን ቤተሰቦች፣ ዛሬ በጣም አከራካሪ ግን ብዙዎችን በስጋት ውስጥ ሆነው ሊነጋገሩበት የሚችሉትን ስስ ሀሳብ ይዤላችሁ መጥቻለሁ። እርሱም ወሲብን መፍራት ወይም ሴክሹዋል ፎቢያ ወይም ጄኖፎቢያ ይባላል። ብዙ ሰዎች ይህ ችግር ሲያጋጥማቸው እኔ ብቻ ነኝ እንዲህ የሚሰማኝ ብለው ይጨነቃሉ፣ ይሸማቀቃሉ፣ ዝም ይላሉ። ነገር ግን ይህ ከፍርሃት አልፎ እውነተኛ የስነ ልቦና ወይም የአካል ሁኔታ ሊሆን እንደሚችል ጥናቶች ያሳያሉ። ዛሬ ሰዎች ለምን ወሲብን እንደሚፈሩና ከዚህ ፍርሃት ጀርባ ያሉትን 5 ዋና ዋና ምክንያቶች ከሳይንስ አንፃር እንመለከታለን። ቪዲዮውን እስከመጨረሻው ተከታተሉ። እንግዲህ የፍርሃቱ ምክንያቶች ምንድን ናቸው ብለን ስንመለከት እንግዲህ ወደ ዋናው ነጥብ ስንሄድ አንድ ሰው ከወሲብ ጋር ግንኙነት ሲኖረው ከፍተኛ ፍርሃት፣ ጭንቀት አልፎ ተርፎም አካላዊ መደንገጥ ወይም እንደ ላብ፣ የልብ ምት መፍጠን የሚሰማው ከሆነ ምክንያቶች ከዚህ በታች ከተዘረዘሩት ውስጥ አንዱ ሊሆን ይችላል። ከዛም አንደኛው ያለፈ አሰቃቂ ትዝታ ወይም ጉዳት ካላቸው ወይም ፓስት ትራውማ እንደ አቢዩስ የምንለው ነው። በጣም ከተለመዱት ምክንያቶች አንዱ ያለፈ መጥፎ ተሞክሮ ሲሆን በልጅነት ወይም በእድሜ ገፍቶ በጾታዊ ትንኮሳ በግድ ወይም ባለመሳካት የተነሳ በአእምሮ ውስጥ የሚፈጠር ጥልቅ ጠባሳ አለ። አእምሮአችን ወሲብን እንደ አደጋ ወይም ስጋት በመቁጠሩ ራሱን ለመከላከል ፍርሃትን ይፈጥራል ማለት ነው። ሁለተኛ ጥብቅ የሃይማኖታዊ እና ባህላዊ አስተዳደግና የጥፋተኝነት ስሜት ነው። እሱም በብዙ ማህበረሰቦች ውስጥ ወሲብ እንደ ኃጢአት፣ እንደ አሳፋሪ ወይም የተከለከለ ነገር ተደርጎ ነው የሚታሰበው። እንዲሁም ብልግና እየተባለ ነው አብዛኞቻችን ያደግነው። ይህ አስተሳሰብ ጠንክሮ የያዛቸው ሰዎች ሲያድጉና በትዳር ወይም በግንኙነት ውስጥ ሲሆኑ እንኳን አእምሯቸው ከዚህ ቀደም ከነበረው የጥፋተኝነት ስሜት ነፃ መውጣት ይከብዳል። መጥፎ ነገር እያደረግኩ ነው የሚል ስሜት ከውስጣቸው ስር ሰዶ ይቀራል ማለት ነው። ሶስተኛ ላይ ስለ አካል ቁመና አለመተማመንና በዝቅተኛ ራስን መገምገም ነው። እሱም ብዙዎች የራሳችን አካል በውበት ደረጃ እንመዝናለን። ሰውነቴ ውብ አይደለም፣ በአልጋ ላይ አላረካም የሚሉ ሀሳቦችን በጭንቅላት ውስጥ ይመላለሱ ሰውየው ከባልደረባው ጋር ወደ ቅርርብ ወይም ኢንቲሜሲ ለመግባት ይፈራል። መተቸት ወይም መሳለቂያ የመሆን ፍርሃት ለወሲብ ፍርሃት ትልቁ አስተዋጽኦ ነው ማለት ነው። በአራተኛ የምናየው የትምህርት እጥረትና የተሳሳቱ አመለካከቶች ነው። ስለ ወሲብ ትክክለኛ ሳይንሳዊ መረጃ ሳይኖር ከወሲብ ፊልሞች እና ከተሳሳቱ አመለካከቶች ብቻ መረጃ መቀበል ሌላው ችግር ነው። ብልግና ፊልሞችን እውነታውን ያዛቡ ስለሆኑ ሰዎች እኔ እንደዚህ መሆን አለብኝ ብለው ሲያስቡና ስሳናቸው ከፍተኛ የስነ ልቦና ጫና ውስጥ ይገባል። ይህም ፍርሃትን ይፈጥራል። በአምስተኛ ደረጃ የምናየው የሆርሞን አለመመጣጠን ነው። አጠቃላይ የጤና ሁኔታ ስንመለከት እንግዲህ ሁልጊዜ ችግሩ ስነ ልቦናዊ ብቻ አይደለም። አንዳንድ ጊዜ የሆርሞን መዛባት፣ የህመም ስሜት ወይም በወንዶች ላይ የሚፈጠር የብልት መቆም ስጋት ወይም ፐርፎርማንስ አንዛይቲ ሰዎችን ለወሲብ ፍርሃት ሊዳርጋቸው ይችላል። እንግዲህ እነዚህ ምክንያቶች አንድ ሰው ወሲብ እንዲፈራ ከሚያደርጉት ውስጥ ዋና ዋናዎቹ ናቸው። ጥሩ ነገሩ ግን ይህ ነገር የማይፈታ አይደለም። እንግዲህ እንዲፈታ ከፈለጋችሁ የመጀመሪያው እርምጃ ችግሩ መኖሩን መቀበል ነው። ሁለተኛውና በጣም አስፈላጊው ከትዳር አጋር ጋር ግልጽ ውይይት ማድረግ ነው። ሶስተኛ ላይ አስፈላጊ ሆኖ ሲገኝ እንግዲህ ከባለሙያ ወይም ከሳይኮሎጂስት ወይም ከወሲብ ጤና ባለሙያ ሴክስ ቴራፒስት ጋር በመማከር መፍትሄ ማግኘት ይቻላል ማለት ነው። ቪዲዮውን ከጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ። ሀሳባችሁን፣ ጥያቄያችሁን ከታች ባለው ኮመንት ላይ አስቀምጡልኝ። ለተመሳሳይ አነቃቂ የጤና ትምህርቶች ቻናላችንን ሰብስክራይብ ያድርጉ። በቀጣይ በሌላ መረጃ እስከምንገናኝ በሰላም ቆዩ።